ሰላም ብያለሁ ጓደኞቼ፣ እንዴት ናቸው? የዩቲዩብ ጓደኞቼ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ዜድ የሆነ ዩቲዩብ ቻናል እና ቪዲዮዬን እስከ መጨረሻ ድረስ ተከታተሉልኝ። ዛሬ ይዤላችሁ የመጣሁት ስለ ቅዱስ ላሊበላ ነው። ስለ ቅዱስ ላሊበላ አብዛኞቻችን እናውቃለን፣ የምናውቅም አናውቅም አለን። ግን ያኔ ለማናውቅ እንድናውቅ ይረዳል ብዬ ነው ይሄን ቪዲዮ ይዤ የመጣሁት። እና ስለ ቅዱስ ላሊበላ እንዴት ስሙ እንደተሰየመ፣ ሲወለድስ ምን ነበር፣ በጣም የሚያስገርም ነገር ምንስ ነበረ፣ ከአለቱ በታች ስላሉት ምስጢራዊት ነገሮች እናያለን። ውስጥ ለውስጥ ያሉትን መንገዶች እናያለን። ስለ ስያሜያቸው እንዴት እንደተቆረቆሩ፣ ቅዱስ ላሊበላ እንዴት ስሙ እንደተሰየመ እና በጣም የሚያስገርም ነገር አለው ውስጡ። ቪዲዮ ውስጥ ወደ ቪዲዮ ኢትዮጵያዊ ሆኖ ስለ ቅዱስ ላሊበላ ውቅር አብያተ ክርስቲያናት የማያውቅ የለም። ነገር ግን ከአለቱ በታች ስለተደበቁት ሚስጥራት ስንቶቻችሁ ናችሁ የምታውቁት? በዚህ ቪዲዮ እንግዲህ አብዛኞች የማያነሷቸውን 5 ታሪኮች ላነሳ ስለወደድኩ ነው የመጣሁትና አድምጡኝ እላለሁ። በተለይ 3ኛው ከአይምሯችሁ በላይ ነው የሚሆነው። ታሪኩ እንግዲህ የሚጀምረው በ12ኛው ክፍለ ዘመን ነው። የዛግዌ ስርወ መንግስት ንጉስ የሆነው ቅዱስ ላሊበላ በተወለደበት ዕለት እጅግ የሚደንቅ ታምር ተፈጥሮ ነበረ። እልፍ አእላፍ የሚሆኑ ንቦች ህፃኑን ከበውት ይዞሩ ነበር፣ ሳይነድፉት ምንም ሳያደርጉ ማለት ነው። ከዛ እናቱም አይታው በመገረም ላሊበላ ብላ ስም አወጣችለት ማለት ነው። ላሊበላ እንግዲህ አገውኛ ነው። ትርጓሜውም ንቦች ንግስናውን ወይም ክብሩን አወቁ ማለት ነው። ብዙ ሰው አብያተ ክርስቲያናቱን የሚያቸው ከላይ ሆኖ ነው። ነገር ግን ከአለቱ በታች 11ዱንም አብያተ ክርስቲያናት እርስ በርስ የሚያገናኙ ረዥምና ጨለማ የሆኑ የምድር ውስጥ መተላለፊያዎች ወይንም ዋሻዎች አሉ። ከነዚህም ዋሻዎች መካከል አንደኛው የሲኦል መንገድ በመባል ይታወቃል። ይህም የተሰራው የሰው ልጅ ከኃጢአት ወደ ብርሃን የሚያደርገውን ጉዞ ለማሳሰብ ነው። አሁንም ድረስ እንግዲህ ጎብኚዎች በዚህ ጨለማ ውስጥ እጅ ለእጅ ተያይዘው ይህንን እሳቤ እያስታወሱ ያልፉበታል ማለት ነው። ቅዱስ ላሊበላ መጀመሪያ ያስገነባትና እጅግ አብልጦ ይወዳታል የምትባለው ውቅር ቤተክርስቲያን ቤተ ማርያም ናት። በዚች ቅዱስ ቦታም በጨርቅ የተሸፈነ ምስጢራዊ ምሰሶ አለ፣ ማንም ሰው እንዳይነካው የተከለከለ ማለት ነው። በዚህም ምስጢራዊ ምሰሶ ላይ ቅዱስ ላሊበላ የዓለምን ታሪክ ከመጀመሪያው እስከ መጨረሻው ጽፎበታል ተብሎ ይታመናል። እና የተከለከለበትም ዋናው ምክንያት የሰው ልጅ ይህንን ምስጢር አይቶ እንዳይደነግጥ ወይንም ደግሞ ምስጢሩ ገሃድ እንዳይወጣ በሚል ነው እንግዲህ በልዩ ጨርቅ ተሸፍኖ ተደብቆ በምስጢር የሚገኘው። እኔ በጣም የሚደንቀኝ ህንፃዎቹ የተጠናቀቁት በ23 ዓመታት ውስጥ ብቻ መሆናቸው ነው። እንግዲህ አስቡት፣ እነዚህን የመሳሰሉ ከአለት የተፈለፈሉ ጥበባት በዚያን ዘመን በ23 ዓመታት ውስጥ ብቻ በሰው ልጅ አቅም ተሰርቶ ያልቃል ብሎ ማሰብ ዘበት ነው። በጣም ሌላም ደግሞ የሚያስደንቀው ነገር ቅዱስ ላሊበላ ለቀን ሰራተኞቹ የሚከፍላቸው ደሞዝ ነበረ። እንግዲህ ደሞዛቸው 1 ዲናር ወይም 1 የወርቅ ሳንቲም ብቻ ነበረ። ተአምሩ የሚጀምረው እዚህ ላይ ነው። 1 ሳንቲሙን ደሞዛቸውን ተቀብለው ወደ ቤታቸው ሲሄዱ የቀን ሰራተኞቹ በረከቱ እጥፍ ድርብ ሆኖ ነው የሚያገኙት። በቃ የሚገዙት ነገር ይበዛል። ቤተሰባቸው ረክቶ ጠግቦ ነው የሚያድረው የሚውለው። እና በዛ ምክንያት ቅዱስ ላሊበላ እንግዲህ በግፍ ሳይሆን በፍቅርና በገንዘብ አክብሮ ነው ቀን ሰራተኞቹን ሲያሰራቸው የነበረው። እንግዲህ የቀን ሰራተኞቹ ደክመው ሲተኙ፣ ሌሊት ላይ ደግሞ መላእክት ከሰማይ ወርደው መዶሻና ሸንካውያን ይዘው መፈልፈላቸውን ይቀጥሉ ነበር ማለት ነው። እና በሚገርም ፍጥነትና በመለኮታዊ ጥበብ ነበር ይህንን ሁላ ሲሰሩ የነበረው። እናም ቦታው ዝም ብሎ ቦታ አይደለም። እንግዲህ ታሪክ እንደሚነግረን ቅዱስ ላሊበላ በምቀኞች መርዝ ተግቶ ለ3 ቀናት ያህል ወደ ሰማይ ተነጥቆ ነበረ። በዚያም ቆይታው ነው እንግዲህ የሰማያዊቷን ኢየሩሳሌምን ህንፃዎች አይቶ ሁለተኛይቷን ኢየሩሳሌምን ኢትዮጵያ ላይ ገነባለሁ ብሎ ህንፃዎቹን መገንባት የጀመረው። ለዚህም ምክንያቱ ደግሞ በዛን ወቅት ወደ ኢየሩሳሌም ጸሎት ለማድረስ ለመሳለም ሲሄዱ በመንገድ ላይ የሚያጋጥማቸውን እንግልትና ስቃይ ለመታደግ ሲል ነበረ ይህንን ፕሮጀክት የጀመረው። ቅዱሱ ላሊበላን ዝም ብሎ ከተማ አላደረገውም። የኢየሩሳሌምን መንፈሳዊ ካርታ ነው ሙሉ በሙሉ የገለበጠው። አብዛኞቹ ቦታዎች ራሱ ስያሜያቸው
ኢየሩሳሌም እንዳሉት ቦታዎች ነውና መንፈሳዊም ምድራዊም ውክልና ስላላቸው ነው። እንደውም ወንዝ እኮ ስሙ ዮርዳኖስ፣ ልክ እንደኔ ስም ዮርዳኖስ ይባላል። እናም የዓለም መሐንዲሶች ዛሬም ድረስ እንዴት እንደተሰራ ትንግርት ሆኖባቸው እየተመራመሩት ይገኛሉ። ለእኛ ለኢትዮጵያውያን ደግሞ የሃይማኖትና የማንነታችን ክብር ነውና ክብር ለአባቶቻችን። የቅዱስ ላሊበላ ረድኤትና በረከት በየቤታችን ይግባ እላለሁ። ስላዳመጣችሁኝ አመሰግናለሁ። እና ቪዲዮን አይታችሁ ከጨረሳችሁ ላይክ አድርጉልኝ፣ ኦኬ፣ ሰብስክራይብ አድርጉልኝ። አመሰግናለሁ ስለምትከታተሉኝ። ኮሜንት አስተያየታችሁን እፈልጋለሁ። ኮሜንት አስቀምጡልኝ ስለ ቪዲዮ ያላችሁን አመለካከት